በብሔርተኝነት እንቅስቃሴዎች ውስጥ በየትኛውም ዓለም ላይ ብሔርተኝነት ሲነሳ ሁለት አይነት መነሻዎች ይኖሩታል። አንደኛው ከዝቅተኝነት ስሜት የሚጀምር ብሔርተኝነት ነው። በዋናነት ተጨቁነናል፣ የሆነ ኃይል በእኛ ላይ ተጽዕኖ እያደረገ ነው፣ እኛ የበታች ተደርገናል፣ ተንቀናል፣ ክብራችን ተዋርዷል፣ ታሪካችን ግን እንዲህ አልነበረም፣ አሁን ያለንበት ሁኔታ ግን በጣም አስቀያሚ ነው የሚል በጣም ልቅሶ የሚበዛው አይነት የብሔርተኝነት እንቅስቃሴ ይቀነቀናል። ትርክት ስለሚሆን ትርክቱ እንደዚህ የሚገነባበት ሁኔታ ይኖራል። ለምሳሌ አፍሪካ ውስጥ ያሉት የቅኝ ግዛትን የሚቃወሙ የጋራ ብሔርተኝነቶች በብዛት እንዲህ አይነት ነገር ይስተዋልባቸዋል። ጥቁሮቹ በቅኝ ግዛት ያሳለፉትን ጊዜ በደንብ ቁስሉን እያነሱ በተለይ በጸሐፊዎቻቸው፣ በመገናኛ ብዙሃን ሰዎቻቸው እና በመሳሰሉት አካላት በመጠቀም በጣም የዝቅተኝነት ስሜት አብዝቶ የመተረክ ነገር ይስተዋላል። በተለያየ ዓለም ላይ እንደዚህ አይነት ነገር አለ። በተለይ በቁጥር አናሳ የሚሆኑ አካባቢ የሚኖሩ ህዝቦች እንደዚህ አይነት አለ። ምርጫም ነው አንዳንዴ ለራስ መጀመሪያ የሚሰጠው ነገር ከዝቅተኝነት ስሜት ይነሳ ወይስ ከከፍተኝነት ስሜት የሚለው በጣም መሰረታዊ ስለሆነ፣ ሁለተኛው ያው የከፍተኝነት ስሜትን በደንብ እያንጸባረቁ ብሔርተኝነት መገንባት ነው። በዚህ አንጻር ምሳሌ ሊሆኑ የሚችሉት ይመስለኛል ለምሳሌ የናዚ እንቅስቃሴ የነ አዶልፍ ሂትለር ከዛ ደግሞ የሞሶሎኒ የፋሽስት እንቅስቃሴ ይሄ ደግሞ በጣም ራስን አግንኖ በመመልከት ከሌላው ሁሉ በጣም እንለያለን በማለት እኛ ዓለምን ልናስተዳድር የተገባንና የተለየን አካላት ነን በማለት እንደዚያ የሚቃኝ ነው። ለምሳሌ ሂትለር የአርያን ዘሮች የሚላቸው አሉ። ሞሶሎኒ የጥንቷን የሮማ ስልጣኔ በደንብ በማንሳት እኔ እንደ ቄሳር ነኝ፣ እናንተ ደግሞ የዚያች ታላቋ የሮማ ስልጣኔ ልጆች ናችሁ፣ ሰዎች ናችሁ። ስለዚህ አፍሪካ ቀንድ ውስጥ ኢትዮጵያ የምትባል በጣም ለም መሬት ያላት የአየር ሁኔታዋ የሚመች ሀገር አለች። እዚያ ሄደን ያንን ስልጣኔያችንን በጣም ማስፋፋት አለብን አይነት ትርክት በጣም ይገነባል ማለት ነው። ሞሶሎኒ ነው ለምሳሌ እንደዚህ አይነት ነገሮችን ያደርግ የነበረ። እስኪ ኢትዮጵያ ውስጥ ያሉትን ብሔርተኝነቶች ከዚህ አንጻር ለመመልከት ሞክሩ። ለምሳሌ የአማራ ብሔርተኝነት አለ፣ የኦሮሞ ብሔርተኝነት አለ፣ የትግራይ ብሔርተኝነት አለ፣ የሶማሌ ብሔርተኝነት አለ፣ የሲዳማ ብሔርተኝነት አለ፣ የአዲስ አበባ ከተማ ልጅ የመሆን ብሔርተኝነት አለ፣ የገጠር ልጅ ብሔርተኝነት አለ፣ የሴቶች ብሔርተኝነት አለ፣ የወንድ ብሔርተኝነት አለ፣ የማንቸስተር ዩናይትድ ደጋፊዎች ብሔርተኝነት አለ፣ የአርሰናል ደጋፊዎች ብሔርተኝነት አለ፣ የሜሲ ወዳጆች ብሔርተኝነት አለ፣ የሮናልዶ ወዳጆች ብሔርተኝነት አለ። የዛሬ ራሱ ብናይ የስፔን ደጋፊዎች ብሔርተኝነት አለ። የፖርቹጋል ማነው እሱ የአርጀንቲና ደጋፊዎች ብሔርተኝነት አለ። ይሄን እናነጻጽራችሁ እስቲ ጻፉልኝ። ሰናይ ጊዜ